ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? በዛሬ ቀን ደግሞ የተለየ ነገር ምርጥ የሚሆን ተምብኔል አሰራር እንዴት ነው በሞባይላችሁ እና በፒክስላፕ አሰራር እንዴት እንደሚሆን አሳያችኋለሁ። እንደዛ አይነት የተለያየ ነገር ማለት ነው አሳያችኋለሁ። እስከዛው እስከ መጨረሻ እናንተ ተከታተሉኝ። ላይክ በማድረግና ሼር በማድረግና ከዛ ሰብስክራይብ በማድረግ ቤተሰብ ነው። አሁን ወደ አሰራሩ መጀመሪያ ወደ ስልካችን አፕሊኬሽን እንገባለን። ከሌላችሁ ማውረድ ትችላላችሁ። እኔ ስላለኝ ግን እዚህኛው ፒክስላፕ ሚል ላይ እገባለሁ። ከዛ ከገባሁት አሁን እዚህ እኔ ሰርች በስለነበረ ነው። እዚህ ላይ ትመጡና እዚህ ዲሌት ታደርጉታላችሁ። ይሄው ዲሌት አደረኩት። ቺኛውም ዲሌት አደረኳት። ከዛ እዚህ ሳይዝ ይገባና ኢሜጅ ሳይዝ የሚል ገባና ዩቲዩብ ተምብኔል ምን መርጣለሁ ማለት ነው። ከዛውን ከመረጥኩ እዚህ ላይ ገባና ሼፕ ሚል አለ ማለት ነው። እዚህኛው ጋር እዚህ ላይ ገባና ሼፕ ሚል ከዛ ኦፓሲቲ ሚል አለ ዘራ አደርጋለሁ። ስትሮክ ዊንድስ ሚል ደግሞ እዚህ እስከ 9 ድረስ እስከ 8 ያው እኔ እስከ ተመቸኝ ድረስ አደርጋለሁ። እኔ ለጊዜው 9 አደርጋለሁ ማለት ነው። ከዛ ይሄን ሳብ ያደርጋችሁ እስከዚህ ድረስ ማሳየት ነው። እስከዚህ ድረስ እናንተ ላይ በቃ ቀስ እያደረጋችሁ ማለት ነው። ከዛ እንደዚህ ታደርጉታላችሁ። ከዛ እኔ ኦኬ ያልኩት ማለት ነው። ከዛ ከለር ትመርጡለታላችሁ ማለት ነው። እዚህኛው ላይ እዚህኛው ከለር ትመርጡለታላችሁ። እንደዚህ ታበራላችሁ። ቀይ ነው። እናንተ ቀዩ ከተመቻችሁም ችግር የለም። እኔ ግን ለጊዜው ቀዩ አይደለም የፈለኩት፣ በዚህኛው ነው የፈለኩት። ኦኬ ያልኩት ማለት ነው። አሁን ይሄ እንዳይንቀሳቀስብን በአጋጣሚ እዚህ ላይ ተገቡና እዚህ ኦኬ ላይ ትላላችሁ ማለት ነው። ከዛ በመቀጠል አሁን ተመልሰን ደግሞ እዚህ መሃሉ ላይ እንደዚህ እንነካና ማለት ነው ሼፕ ሚል አለ እንገባለን እንደቀድሞ ማለት ነው። አሁን አንግል አለ በቃ እኛን የፈለግነው አሁን በዚህኛው አንግል አለ። ከፈለጋችሁ በራሱ ላይ ማለ ከፈለጋችሁ እናንተ እንደፈለጋችሁ እንትን ማድረግ ትችላላችሁ። እኔ ግን ለጊዜው በዚህ ላሳያችሁ ማለት ነው። ከዛ እኔ ግን በራሱ ነው ማሳያችሁ በአራት ማለት ነው። ከዛ ኦኬ ትሉታላችሁ። አሁን ከለር ትመርጣላችሁ። ከለር ቀይ ነው የሚመጣላችሁ የመጀመሪያው፣ ግን እናንተ የምትፈልጉት ነገር ማድረግ ትችላላችሁ። ከዚህኛው እኩል እንዲሆንልኝ ይሄ አደረኩት። ከዛ ይሄኛው ደግሞ እናዞረዋለን ማለት ነው። እዚህ ጋር ሩስታት ሚል እዚህ ጋር እናዞርና ከዛ እስከ 45 እናደርገዋለን ማለት ነው። እስከ 45 እናደርገዋለን። እኔ እስከ 45 አደርገዋለሁ። እናንተም ደግሞ ከፈለጋችሁ ድረስ ማድረግ ትችላላችሁ። እስከ 45 ነው ለኔ የሚመጣልኝ። ከዛ እንደዚህ በእጄ ይዤ እንደዚህ ጎተት አድርጌ እዚህ አስጠጋዋለሁ ማለት ነው። ትንሽ ጥሩ ነው። አሁን ይሄን እዚህ ኦኬ እንልና ከዛ ቱባክ እንለዋለን ማለት ነው። እዚህ ላይ ቱባክ ካልነው በኋላ እንትን ላይ ሆነና ከዛ አሁን ሁለቱን ማለት መርጅ እናደርጋለን ማለት ነው። ሁለቱን በቃ መርጅ እናደርጋለን። እዚህ ጋር ትገቡና ከዛ እዚች ጋለች እዚህ ተታየታለች እዚህ ምልክት ማድረግባት እሷ ጋር ኦኬ ትሉና ከዛ ራይት ትላላችሁ። ከዛ ኢመርጅ ያለች እቺ እንደዚህ ይመጣላችሁ ኦኬ ትላላችሁ ማለት ነው። ከዛ ተመልሰን ደግሞ እቺን በማንካት እንወጣለን ማለት ነው። አሁን ይሄም ራሱ እንዳይንቀሳቀስና እንቆልፈዋለን ማለት ነው። ከዛ አሁን ይሄ ባክግራውንድ ይሄ መቀየር አለብን። እሱ መቀየር ከፈለግና ደግሞ እዚህ ጋር እዚህኛው ላይ እዚህ ምልክት ያደረኩበት ላይ እናደርግና ከዛ ከለር ሚላለ ከዛ እዚህኛው ከለር እናንተ ትመርጣላችሁ የፈለጋችሁት። እኔ ለጊዜው ይሄ መርጫዋለሁ ማለት ነው። ከዛ ኦኬ ብየዋለሁ። ከዛ አሁን ደግሞ ቴክስት ነው መጻፍ ያለብን። ቴክስት እዚህ ላይ እንጽፋለን። ከዛ ኤም ትላለች እዚህ ከዛ ኤዲት ይመጣልናል ማለት ነው። ከዛ ይሄን የነበረ ዲሊት እናደርገውና ከዚህ በፊት የጻፍነው ነገር እኔ በእንደዛ አድርጌ ነው ያመጣሁት። እናንተ በእንትን ላይ ታመጡት ትችላላችሁ፣ ችግር የለም። እኔ ግን ጽፌው ስለነበረ በዚህኛው አመጣለሁ ማለት ነው። ከዛ እችን እንደዚህ አደርጋታለሁ ማለት ነው።
በቃ በእጃችሁ ታስተካክላላችሁ። ከዛ ፎንት የሚላለ ደግሞ እዚህ ጋር ፎንት የሚላለ እዚህ ጋር ፎንት እንደዚህ ላይ ትጭናላችሁ። ከዛ ማይ ፎንት አለ እዚህ ጋር ማለት ነው። ከዛ እኔ የራሴ ፎንት አለኝ። እነዚህ ፎንቶች የት እናገኛለን ምናምን የምትሉ ከሆነ ደግሞ ቻናሌ በታች አስቀምጥላችኋልና ሃይ ካላችሁኝ እልክላችኋለሁ ማለት ነው በታች። ከዛ እዚህ ኦኬ ያልኩት አሁን ይሄን ትንሽ እንደዛ አለ። ከዛ ስፔስ ላይ እዚህ ማለት ነው እዚህ ነው የምናስተካክለው። አሁን እዚህ ስፔስ ነበራለትና ስፔስ እናስተካክላለን። ከዛ እዚህኛውም ራሱ ትንሽ እንትን በቃ እንደ ራሳችን እንደፈለግነው አድርገን እናስተካክላለን። ከዛ ተመልሰን ይሄንን ራሱ እንደዚህ አድርገን እንደዚህ ላይ እናደርግና ከዛ በጥቁር እናደርግለታለን። ከለር እንመርጥና ጥቁር እናደርግለታለን ማለት ነው። ከዛ ጥቁር አድርገን አሁን እዚህ ላይ እናደርግና ከዛ አሁንም እቺ ይዘን ማለት ነው እናዞራታለን ማለት ነው እንደ ቅድሙ ማለት ነው። እዚህ ጋር እንገባና እስከ 45 እናደርጋታለን እሷም ራሱ ማለት ነው። ከዛ እንደዚህ እናደርጋለን። አሁን ስለተለቀብን ሳይዝ ውስጥ እንገባና ሳይዛችን እንቀንሳለን ማለት ነው። ይሄ እናንተ እስከምትፈልጉት ድረስ ታደርጋላችሁ። እኔ እስከ 35 ምናምን አደርገዋለሁ ማለት ነው። የምታይልኝ ነገር እኔን በዛ አደረኩት ቤተሰብ። አሁን ደግሞ ሌላ ተጨማሪ ሌላ ጽሁፍ ላይ እናስገባለን ማለት ነው። አሁን ቴክስት ድጋሜ እንጭንና እንደዚህ እናደርጋለን። ከዛን የመጀመሪያ ነበር እንድሌት እናደርግና አሁን ደግሞ የጻፍነውን ነገር ፔስት አድርገን እናመጣለን። እኔ ጽፌበት ስለነበርኩ ነው። ከዛ እናንተ መጻፍ ትችላላችሁ ደግማችሁ። እኔ ግን ጽፌበት ስለነበርኩ ነው። በሞባይል አሰራር ነው። ፔስት ልታላችሁ እንደዚህ ከዛ እኔን እዚህ ኦኬ ለዋለሁ። ከዛ ይሄን እንደዚህ አደርገውና አስተካክለዋለሁ ማለት ነው። ከዛ እዚህ ኤዲት ላይ ትሉና ማለት ነው እዚህ ጋር ትንሽ ክፍተት ስለተፈጠረችብኝ ነው በእንደዚህ ላይ አደርገዋለሁ። በቃ እንደዚህ ላይ ከዛ እናንተ ማለት አሁንም ፎንት እንመርጣለን ማለት ነው። ፎንት ትመርጣላችሁና አሁንም ፎንትም ራሱ ቅድሙ እንዳልኳችሁ ማለት ነው። እኔ ኖኪያ ስለምጠቀም እናንተም ያው ከሌላችሁ ቅድም እንዳልኳችሁ በቴሌግራም ላይ አስቀምጥላችኋለሁ በሱ እዚህ ላይ አደርጋለሁ ማለት ነው። ከዛ ይሄን ስፔስ ደግሞ ትንሽ እንደዚህ አደርግለታለሁ ማለት ነው። በሞባይል ምን እንደዚህ አደርግበታለሁ። አሁን ይሄን እንዳይቀሳቀስብና በዚህኛው ላይ እንደዚህ እናስይዘዋለን ማለት ነው። ከዛ አሁን እዚህ መሃል ላይ ደግሞ ፒኤንጂ እናስገባለን። ፒኤንጂ እናስገባና ሌላ ቦታ ላይ ገብቼ ነው ይቅርታ። እዚህ ላይ ትገቡና ከዛ ፍሮም ጋላሪ የሚላለ ትገባላችሁ። ከዛ የተለያየ ፒኤንጂ አለ። አሁን እኔ ይሄን መረጥኩት። ይሄን አስገባለሁ ማለት ነው። ይሄን ማስገባው እዚች ጋር ነው። ከዛ በኋላ ይሄን ትባክለዋለሁ። ትባክስለው ወደዛ ትባክለዋለሁ። ወይም ደግሞ እዚህ ላይ እንገባና ከጽሁፉ በታች እናደርገዋለን ማለት ነው። እንደዚህ ያዝ እናደርግና ወተት እናደርጋለን ማለት ነው። እንደዚህ እናደርጋለን።
አያችሁት አይደለ? ከሱ ላይ እንትን ሆነ ማለት ነው። አሁን ከዛን ይሄን እኛ ከለር እንመርጥለትና ቀይ እናደርገዋለን ማለት ነው። አሁን ይሄን ትንሽ ሳይዙ ቀንስ እናደርገዋለን። ሳይዙ ማለት ነው ትንሽ ስለጨመረ እስከ 50 እስከ 60 አደርገዋለሁ እኔ። ከዛ ይሄን ነካና ወደዚህኛው ትንሽ ኮተት ታደርገዋለሁ። እንደዚህ ያምራል። አሁን ይሄን ደግሞ ከለር ጽሁፉ ደግሞ ከለር መርጥለታለሁ። ከለር መርጥለታለሁ ጽሁፉ ማለት ነው። ጽሁፉ ላይ እዚህ እናገባና ከዛ ጽሁፉ ላይ አንዴ ነካዋለሁ። አሁን ያችንም እንዳትንቀሳቀስብኝ ደግሞ እሷም እንደዛ አደርጋታለሁ። ከዛ ጽሁፉ አሁን እንገባና ከዛ ከለር አደርግለታለሁ። ከለሩ እኔ ለጊዜው ለዚችና ለዚች እንትን ነው የምፈልገው ነው በአረንጓዴ በእንትን በሌላ ከለር ነው ልቀይራት የፈለኩ ማለት ነው። በሷ በዚህ ላይ በቃ በዚህ ታምራለች። ኦኬ አሁን ደግሞ ሀሴት የፈለግነው ሀሴት ማስገባት እንችላለን። ፍሎን ጋር እንላለን። ከዛ እዚህ የተለያየ አለ። እኔ ግን ለጊዜው ይሄን የመረጥኩት ማለት ነው። ይሄ እንደዚህ ስለዞረ በዚህኛው ላይ እንደዚህ ወደዛ ዞረዋለሁ ማለት ነው። ከዛ ኦኬ ይለዋለሁ። ይሄ ሳይዙ እናንተ መጨመር መቀነስም ትችላላችሁ። እኔ ትንሽ ሰፋ ስላለብኝ ይሄ እስከ 45 ድረስ ምናምን አደርገዋለሁ ማለት ነው። 35 አደረኩት። ከዛ ቀስ አድርጌ በዚህኛው ላይ እንደዚህ አስተካክለዋለሁ ማለት ነው። አስተካክለዋለሁ። ከዛ እዚህ ጋር ኦኬ እላለሁ ማለት ነው። ከዛ ይሄ ስትሮክ መጨመር አለብን። ያው ከሱ ጋር የሚሄድ ስትሮክ መሆን አለበት። ይሄንን ያደረኩት ትንሽ ቀንስ ላድርገው። በቃ በእንደዚህ ላይ ይሄ አሁን ያምራል። በጣም ጥሩ ነው፣ ያምራል። ከዛ ፎቶ ግን ቱባክ ማድረግ አለብን። ይሄ አሁን በጣም ያምራል፣ በጣም ደስ ይላልና እንደዚህ በቃ በጣም የሚያምር ነው። እዚህ ላይ ጽሁፉ ላይ ግን እናንተ እንትን ታስገቡ ትችላላችሁ ማለት ነው። ደግማችሁ እዚህ ላይ ኦኬ ትሉትና ማለት ነው። ከዛ ሻዶ ምናምን ታስገባላችሁ እናንተ ማለት ነው። ሻዶ ከፈለጋችሁ ማለት ነው። ሻዶ ማለት ነው በደንብ እንዲያምርላችሁ ማለት ነው። እንደዚህ ሻዶ በፈለጋችሁት እንደዚህ ታስገባላችሁ ማለት ነው። እንደዚህ በፈለጋችሁት ነገር እንደዚህ ታደርጋላችሁ። አሁን እንደዚህ ያምራል። ከዛ ሻዶም እንደዚህ በቃ እናንተ የምትሉት በቃ እንደው ደስ አለ። በቃ አሁን በጣም ያምራል። ከዛ በዚህኛው ላይ እናንተ እንትን ላይ ታደርጋላችሁ። ይሄ ራሱ ሻዶ ትንሽ ብንጨምርለት ምንም አይልም፣ እንዲያው ያምራል እንጂ ማለት ነው። እስቲ እንሞክረው። ሻዶ ብንጨምርለት ይሄ በጣም ሊያምር ይችላል ማለት ነው። በምን ላይ ነው? በቃ እያማረ ነው። አሁን በዚህኛው ነው። አሁን ጨርስነ ሰብ የምናደርገው እዚህ ጋር ሰብ የምትላለች እዚህ ጋር ሰብ እናደርጋለን። አሁን መጨረሻ ላይ ደርሰናል። እስከዚህ ድረስ መጥታችሁ ላይክ እና ሼር ሳታደርጉ መሄድ እልናችሁ የሚፈቅድ አይመስለኝም። እስከ መጨረሻ ስለተከታተላችሁኝ በጣም አመሰግናለሁ። ላይክ እና ሼር በማድረግ ቤተሰብ ይሁኑ። ጥያቄ ምናምን ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ ወይም ደግሞ ቴሌግራም ላይ አስቀምጥላችኋለሁ። በዛ ገብታችሁ የፈለጋችሁ ጥያቄ ጠይቁኝ። መልካም ቀን ይሁንላችሁ። ቻው፣ ደህና ሁኑ።